ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንኳን ወደዚህ ቪዲዮ በሰላም መጣችሁ። እንግዲህ በርዕሱ ላይ እንደተመለከታችሁት የዛሬ ሀሳባችን ጾምና አመጋገብ ይሆናል። ታዲያ በኢትዮጵያ ኦርቶዶክስ ስርዓት ውስጥ ጾም ትልቅ መንፈሳዊ ስፍራ አለው። ነገር ግን ጾምን ስንጾም መንፈሳዊ ህይወታችንን ብቻ ሳይሆን ስጋዊ ጤንነታችንና አመጋገባችን እንዴት መጠበቅ አለብን፣ ዛሬ በጾም ወቅት ምን መመገብ አለብን፣ እንዲሁም ደግሞ በፍስክ ወቅት ከእንስሳት ተዋጽኦ ጋር እንዴት ጤናማ አመጋገብ እንደምንቀጥል እንዲሁም ደግሞ በአጠቃላይ አንድ ክርስቲያን ምግብን እንዴት መጥኖ መመገብ እንዳለበት እንነጋገር። እንግዲህ በመጀመሪያ በጾም ወቅት የሚበሉ ምግቦችን እንመልከት። የጾም ምግቦች ከእንስሳት ተዋጽኦ ነፃ ቢሆን በጣም ገንቢ ሆኖ መመገብ እንችላለን። ከነዛ ዋና ዋናዎቹ ነጥቦችን እንገራችሁ። የጥራጥሬ መጠጦች አሉ፣ ፕሮቲንስ፣ ምስር፣ ፉል፣ አተር፣ የሽምብራ እና ባቄላ። እነዚህ ሰውነታችንን የሚያስፈልጉ ፕሮቲን ይሰጣሉ። እንዲሁም ደግሞ አትክልቶች እና ቅጠላቅጠሎች ቫይታሚን ኤንድ ፋይበር የምንላቸው ማለት ነው። ጥቅል ጎመን፣ ካሮት፣ ድንች፣ ቀይ ስር እና ቆስጣ ለምግብ መፈጨት እና ለቫይታሚን እጅግ በጣም ጠቃሚ ናቸው። እንዲሁም ደግሞ የሱፍ እና የኑግ ወተት፣ እነዚህ እንግዲህ የአትክልት ወተት ናቸው በነገራችን ላይ አይደለም። የሱፍ እና የኑግ ወተት ለሰውነታችን ጤናማ ቅባት ወይም ደግሞ ሄልዚ ፋት ይሰጣሉ ማለት ነው። ፍራፍሬዎችን እንውሰድ፣ ወይም ደግሞ ሙሉ እህሎች የሚባሉት እንደ ሙዝ፣ ብርቱካን፣ አጃ ወይም ደግሞ ኦትስ እና ሙሉ ስንዴ ረጅም ሰዓት የራብ ስሜት እንዳይሰማን ያደርጋሉ። እንግዲህ እነዚህ ለጾም የምንጠቀማቸው ምግቦች ናቸው ማለት ነው። ሌላኛው በክፍል 3 የምነግራችሁ ምንድነው በጾም ወቅት እንዴት መጠናን መመገብ እንችላለን የሚለውን። ታዲያ እንግዲህ በኦርቶዶክስ ተዋህዶ አስተምህሮ መሰረት ምግብ ለስጋ ህልውና እንጂ ለስጋ ፈቃድ ወይም ለሆድ አምልኮ መሆን የለበትም። ቅዱሳን አባቶቻችን ምግብን መጥነው መመገብ ትልቅ መንፈሳዊ ተጋድሎ አድርገውበታል። ይህን ታውቃላችሁ መቼስ መንፈሳውያን በመንፈሳዊ ህይወት የምትኖሩ ኦርቶዶክሳውያን ታውቁታላችሁ። ለእናንተ አዲስ አይደለም። ታዲያ እንዴት እንመገብ? ገባችሁ? ዋናው ነገር እንዴት እንመገብ ነው። አንደኛ ከመጠን በላይ አለመጥገብ ነው። በልክ መብላት ማለት ነው። ሆድም ሙሉ በሙሉ መምላት መንፈሳዊ ስንፍናን ያመጣል። ይህ ፍጹም ከመንፈሳዊ ህይወት ጋር የሚካሄድ አይደለም። እንዲሁም ደግሞ ከጾም ቤተክርስቲያናችን ውስጥ የሚካሄዱ አባቶቻችን እናቶቻችን በሚጾሙት ጾም ጋር የሚሄድ አይደለም። ገባችሁ? ሩብ ሆድን ለአየር ሩብ ሆድን ለውሃ የሚሆነው ትተን ግማሹን ደግሞ ለምግብ የሚለውን የጤናና የቅዱሳን ምክር ማስታወስ ይኖርብናል። ሲቀጥል ይሄ ህግ ነው። እንዴት እንመገብ ለሚለው ህግ ነው። ግን በመጀመሪያ ደረጃ ምግብ ስናቀርብ ከምስጋና መጀመር አለብን። አመስግነን ጸልየን መጀመር ያለብን አይደል? እንዴት እንደምንመገበው እኔ ደግሞ አሳያችኋለሁ እዚህ ጋር ማለት ነው። ባጭሩ እንበላው የሰው ምግብ ማለት ነው። ከመብላታችን በፊት እንግዲህ አስቀድማለን። እንግዲህ ከበላን በኋላ ይህንን ያክል አስቀርቻለሁ ለስብሐት ማለት ነው። ስብሐት እልበታለሁ። ስብሐት ብለን ከጸለይም በኋላ 3 ጊዜ በመልካሙ ጻድቅ ስም ትጎርሳላችሁ። የተለመደው በጻድቁ አቡነ ሀቢብ እና 3 ጊዜ በጻድቁ አቡነ ሀቢብ ስም ጎርሳለሁ ማለት ነው። እንግዲህ ይሄ ክርስቲያናዊ ስርዓት ነው እና በእንደዚህ አይነት መልኩ መሆን ያለበት አመጋገባችን። እንደወደዳችሁ ተስፋ አደርጋለሁ። መልካም ቆይታ ይሆናላችሁ። እንግዲህ ላይክና ሰብስክራይብ አድርጉ። ቀጣዩ ቪዲዮ ደግሞ አብራችሁኝ ተከታተሉ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንግዲህ በቪዲዮ ላይ እንደተመለከታችሁት በምስጋና ጀመርን። ምግባችንን ከመብላት በፊት መጸለይ ምግቡ እንዲባረክና በቅንነት በልክ እንድንበላ ይረዳናል። ገባችሁ? ምስጋና ሲኖር እግዚአብሔርን አመስግነን ጸልየን ስንበላ አንደኛ ዲያብሎስ አብሮን አይበላም።
ምክንያቱም ዲያብሎስ አብሮን ሲበላ ነው በልተን የጠገብን ጠጥተን የጠገብን የማንመስለው ማለት ነው። ስለዚህ በምስጋና ከጀመርን በጸሎት ከጀመርን በቃ እንጠግባለን፣ የሚበቃንን ያህል እናገኛለን ማለት ነው። ገባችሁ አይደለ? ሌላው በሁለተኛ ደረጃነት ህግ የማስቀምጠው ወይ ደግሞ የምገልጽላችሁ እንደ ህግ ብዬ የምነግራችሁ ምንድነው? ሆድን ማስለመድ። ገባችሁ? ሆድና ሀገር እንዳስለመዱት ነው የሚባል ነገር አለ አይደለ? ሆድና ምን እንደሆነ እንዳስለመዱት ነው። አይ ነው ተረቱን ረስቼዋለሁ። ጻፉልኝ እናንተ በኮሜንት ተረቱን ስለጠፋብኝ ማለት ነው። እና እንዳስለመዱት ነው። አጉል ልጋኝነት ነው። ልጋኝነትን መዋጋት ያስፈልጋል። የምንበላው ለመኖር እንጂ ለመዝናናት እንዳልሆነ ማሰብ አለብን። ገባችሁ አይደለ? ስንበላ ደግሞ የምንበላው ምግብ ከመንፈሳዊ ህይወታችን ጋር ፈተና የሚፈጥር ወይ ደግሞ እንቅፋት የሚሆንበት መሆን የለበትም። ያ ማለት ምንድነው? ልንሰግድ ስንል ቶሎ አልፈጭ ብሎ ምግብ ቁጭ ብሎ ጭንቀት ከፈጠረብን፣ ልንሰግድ ስንል ልንጸልይ ስንቆም ውጋት፣ ያ ነገር የሚሰማን ከሆነ አጉል ጥጋብ ነው ማለት ነው። ይሄ በጣም ስለጠገብን ሆዳችን አልቻለም፣ አልፈጨም፣ ጨጓራችን አየር አላገኘም፣ የሚፈልገውን ወስዶ የማይፈልገውን አላሰናበተም። ለዚህ መንፈሳዊ ህይወታችን ላይ እንቅፋት ይሆንብናል ማለት ነው። በአጠቃላይ ምን ልላችሁ ነው እንግዲህ ጾምም ሆነ ፍስክ የጾምም ሆነ የፍስክን ምግብ ስንበላ የነፍስ ጤና የስጋና የነፍስ ጤና መገናኛዎች ናቸው እንጂ በስርዓቱ ካልተመገብን ህይወታችን ሊተስተካከል አይሆንም። ገባችሁ? በስርዓቱ መመገብ ህይወታችንን ያስተካክለዋል። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ሰብስክራይብ አድርጉ። ለሌሎች እንዲደርስ ሼር በማድረግ ተባበሩኝ። በሌሎች ቪዲዮ እስከምንገናኝ ሰላም ሁኑ።